በትንሽ ወጪ ውብና ማራኪ ሆኖ የመታየት ሚስጥር። ሰላም የሀገሬ ሴቶች፣ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ይዤላችሁ የቀረብኩት ቪዲዮ በብዙዎቻችሁ ዘንድ ለሚነሳው እንዴት ሁልጊዜ ውብ ሆነንና ማራኪ ሆነን መታየት ይቻላል ለሚለው ጥያቄ ምላሽ የሚሰጥ ነው። ተከታተሉ። ብዙ ሰዎች ተውቦ መታየት ለጥቂት እድለኞች ብቻ የተሰጠ ተፈጥሯዊ ስጦታ ነው ብለው ያስባሉ። ነገር ግን እውነታው ከዚህ የተለየ ነው። ማራኪ ሆኖ መታየት ከፍተኛ ጥረት ይጠይቃል። በዚህ ቪዲዮ ውስጥ በትንሽ በጀት ነገር ግን በከፍተኛ ጥራት ራስን እንዴት ማነጽ ውብ ሆኖ መታየት እንደሚቻል በዝርዝር እንነጋገራለን። የመጀመሪያው ነጥብ ጊዜ ትልቁ መሳሪያሽ ነው። ታይም ኢዝ ዮር ግሬተስት ሪሶርስ። በዚህ ቪዲዮ ውስጥ የምሰጣችሁ ምክሮች ተግባራዊ ለማድረግ የግድ ሚሊዮነር መሆን አይጠበቅባችሁም። ነገር ግን አንድ በጣም ውድ ነገር ትሰጡኛላችሁ፣ እሱም ጊዜያችሁን ነው። አዳዲስ የውበት ጥበቦችን ለመለማመድ ምርምር ለማድረግና ለራስሽ ክብር ለመስጠት ጊዜሽን ሰዊ። ጊዜሽን ለራስሽ መስጠት የቅንጦት ምልክት ሳይሆን የራስ መውደድ፣ የራስ ማክበር መገለጫ ነው። ሁለተኛ፣ ራስን የመንከባከብ ዋጋ። You are worthy of care። ብዙ ሴቶች ክብደት ስቀንስ ራሴን እንከባከባለሁ፣ ልጆቼ ሲያድጉ እኳኳላለሁ ወይም ትዳር ሲይዝ እሽቀረቀራለሁ ይላሉ። ይህ ግን ትልቅ ስህተት ነው። ራስሽን ለመንከባከብ የትኛውንም ነጥብ እስክትደርሺ መጠበቅ የለብሽም። አሁን ባለሽበት ማንነት፣ አሁን ባላችሁበት ክብደትና ሁኔታ ራስሽን የመንከባከብ ሙሉ ፈቃድ ለራስሽ ስጪ። አንቺ ውድ ነሽ፣ አንቺ ቆንጆ ነሽ፣ እናም መልካም ነገር ይገባሻል። እሱን መቼም ቢሆን እንዳትረሽ። ሶስተኛ፣ ለሰውነትሽ ቅርጽ የሚስማማ አለባበስ። ድሬሲንግ ፎር ዮር ቦዲ ታይፕ። አለባበስ ማራኪ ሆኖ ለመታየት ትልቁን ድርሻ ይይዛል። ብዙዎቻችን የምንሰራው ስህተት የሌላ ሰውን ሰውነት ተመኝተን ወይም አይተን ለነሱ የሚስማማውን ልብስ መግዛታችን ነው። የራስሽን ዩኒፎርም ፍጠሪ። ይህ ማለት ለሰውነትሽ ቅርጽ የሚስማማውን የልብስ አይነት ለይተሽ ወቂ። ለምሳሌ አጭር ከሆንሽ ሚኒ ወይም ማክሲ ድሬሶችን ብትለብሺ የበለጠ ማራኪ ሆነሽ ትታያለሽ። ሌላኛው በብልሃት መግዛት ነው። ውድ ልብሶችን ከማሳደድ ይልቅ ውድ ልብሶች ግን የማያምሩብን ልብሶችን ከማሳደድ ይልቅ ከአንቺ ጋር የሚሄዱ አንቺ ላይ ሲለበሱ የሚያምሩ ዋጋቸውም ተመጣጣኝ የሆኑ ገዢ ተመራጭ ነው። አራተኛ፣ የተፈጥሮ ጸጉርሽን መንከባከብ። ጸጉርሽ ማራኪ ሆኖ እንዲታይ የግድ ውድ ሰው ሰራሽ ጸጉር ወይም ሂውማን ሄር ወይም ዊጎች አያስፈልግሽም። አልፎ አልፎ እንደ መጠቀም ጥሩ ነው። ነገር ግን የራስሽን ጸጉር መንከባከብ መርሳት የለብሽም። ከራስሽ ጸጉር ጋር ታረቂ። ጸጉሬ አስቸጋሪ ነው ወይም ጸጉሬን ጠለዋለሁ የሚሉ ቃላትን አትጠቀሚ። ጸጉርሽን በወር 1 ወይም 2 ጊዜ ዲፕ ኮንዲሽን በማድረግ ተንከባከቢው። ትሪትመንቶችን በመጠቀም ተንከባከቢው። ራስሽ መስራትን ጸጉርሽን ሃንድል ማድረግን ልመጂ። የጸጉር ስራ ዋጋ የናረ ነው መቼ ይሳደል። ስለዚህ ዩቲዩቦችን ቱቶሪያል ቪዲዮዎችን በማየት እንዴት ጸጉርሽን መስራት እንዳለብሽ በመለማመድ ራስሽን መስራት መቻል ትልቅ የገንዘብ ቁጠባ ነው። መጀመሪያ ላይ ባያምርሽም ባትወጂውም በትዕግስት ደጋግምሽ ስትሞክሪው አሪፍ እየሆንሽ ትሄጃለሽ። አምስተኛ፣ የንጽህናና የቆዳ እንክብካቤ ሃይጂን ኤንድ ስኪን ኬር ኤሴንሻልስ። ንጽህና መሰረታዊ የውበት አካል ነው። በየቀኑ ሻወር መውሰድ፣ ውድ ምርቶችን ከመግዛትሽ በፊት ሳምፕሎችን ተጠቀሚ እና ለቆዳሽ የሚስማማውን ክሌንዘር እና የፀሐይ መከላከያ ሰንስክሪን እንዲሁም ሞይስቸራይዘር ካገኘሽ በኋላ ያንኑ ደጋግመሽ ተጠቀሚ። በየጊዜው አዲስ ስኪን ኬር ፕሮዳክት ትሬንድ በሆነ ቁጥር አስሪያ ተቀያይሪ። ምክንያቱም ቆዳሽን ሴንሲቲቭ ነው። አንድ የተስማማሽ ፕሮዳክት ካገኘሽ እሱን ለረጅም ጊዜ ተጠቀሚ። የፀሐይ መከላከያ ሰንስክሪን የግድ አስፈላጊ ነው። ስድስተኛ፣ የመዓዛ ጥበብ ወይም the power of scent። ጥሩ መዓዛ እንዲኖርሽ የግድ ውድ ሽቶ አያስፈልግሽም። ውድ ሽቶችን መግዛት ካልቻልሽ የቦዲ ኦይል ገዝተሽ ጥሩ መዓዛ ያለው ርካሽ ሽቶ ካለሽ ቀላቂበት። ይህ ቀኑ ሙሉ ጥሩ መዓዛ እንዲኖርሽ እና ልክ ተቀብተሽ እንደወጣሽ ሽቶ ከሰውነትሽ እንዳይጠፋ ያደርጋል። ሰባተኛ፣ ሜካፕ እና የፊት ገጽታ ሚኒማል ኤንድ ኢንቴንሽናል ሜካፕ የምንለው
ሜካፕ የግድ ሙሉ ፉል ግላም መሆን የለበትም። የምትወጂውን ክፍል አድምቂ። አይኖችሽን የምትወጂ ከሆነ ኩል ወይም አይላሽ ተጠቀሚ። ከንፈርሽን የምትወጂ ከሆነ ደግሞ የሚያምር ሊፕስቲክ ምረጪ። ፊትሽን በደንብ ወቂና የሚስማማሽን ቀለል ያለ ሜካፕ ተለማመጭ። 8ኛ ጥፍርና ጌጣጌጥ ኔልስ ኤንድ ጆለሪ። ጥፍርሽ ሁልጊዜ ንጹህና የተስተካከለ ይሁን። የተቀባሹ ቀለም ወይም የተሰራሹ ጥፍር ግማሹ ከለቀቀ ከተላጠ ሙሉ በሙሉ አጥፊ። ራስሽ ቤት ውስጥ ፕሬስ ኦን ጥፍሮችን በመጠቀም ቆንጆ ጥፍር እንዲኖርሽ ማድረግ ትችላለሽ። ሌላው ደግሞ ጌጣጌጦች ነው። ጥቂት የማይለወጡ ወይም ሲግኔቸር ጌጣጌጦች ይኖሩሽ። ለምሳሌ ቀልል ያሉ ጆሮ ጌጦች ወይም የአንገት ሀብል አለባበስሽን ሙሉ ያደርጉታል። 9ኛ የውስጥ ሰላምና የአስተሳሰብ ጥራት ውጫዊ ውበትሽን ሙሉ የሚያደርገው የውስጥ ሰላምሽ ነው። ሁልጊዜ የምትጨነቂ የምትቆጪና የውስጥ ሰላም የሌለሽ ከሆነ የፈለገውን ያህል ብትሽቆጠቆጪ ያ ማራኪ የሆነው ሉክ አይመጣም። በየቀኑ ጥቂት ደቂቃዎችን ለጸሎት፣ ለሜዲቴሽን ወይም ለራስሽ እረፍት የምትሰጭበት ጊዜ ሊኖርሽ ይገባል። የተረጋጋ መንፈስ ያላት ሴት በሄደችበት ሁሉ የመረጋጋት ድባብ ትፈጥራለች። 10ኛ የሰውነት አቀማመጥና አረማመድ ፖስቸር ኤንድ ቦዲ ላንጉጅ የምንለው ነው። ማራኪ ሆኖ ለመታየት የግድ ውድ ልብስ አያስፈልግሽም። ነገር ግን አቀማመጥሽ፣ ፖስቸርሽ ትልቅ ሚና ይጫወታል። ስትቆሚና ስትሄጂ ትከሻሽን ዘርጋ አድርገሽና ቀና ብለሽ መሄዳትሽ ይህ በራስ መተማመንሽን ለሰዎች የሚገልጽበት አንዱ መንገድ ነው። አይን ለአይን ተገናኝቶ መነጋገርና በራስ መተማመን ያለበት አረማመድ የአለባበስሽን ዋጋ በ10 እጥፍ ይጨምረዋል። 11ኛ የመኖሪያ አካባቢ አያያዝ ኢንቫይሮንመንት ኤስቴቲክስ የምንለው ሲሆን ራስሽን ብቻ ሳይሆን የምትኖርበትን አካባቢ ተንከባከቢ። ክፍልሽ ንጹህ ይሁን፣ አልጋሽ የተነጠፈና ንጹህ የሆነ ይሁን እና አካባቢሽ ጽዱና ለእይታ የሚማርክ ሲሆን ስነ ልቦናሽም ይረጋጋል። ማራኪ ሆኖ መታየት የሚጀምረው ጠዋት ስትነሺ አልጋሽ በማስተካከል ነው። በግርግርና በሚጨንቅና በቆሻሻ ክፍል ውስጥ ሆኖ ተረጋግቶ ራስን መለወጥ አይቻልም። 12ኛ የንባብና የእውቀት ጥማት ኖሌጅ ኤንድ ኢንቴሌክት ውበትሽ በንግግርሽ ውስጥ ይታያል። አዳዲስ መጽሐፍትን ማንበብ፣ ስለ ዓለም ሁኔታ ማወቅና ዓለም ስላለችበት ከረንት ሁኔታ ማወቅና እውቀትሽን ማሳደግ ለውበትሽ ትልቅ ቅመም እንደሆነ አትርሺ። ማራኪ ሴት ማለት ቆንጆ ብቻ ሳትሆን ሀሳብ ያላትና ጨዋታ የምታውቅ ሴት ጭምር ናት። እውቀት በራስ መተማመንሽን ሰማይ ያደርሰዋል። ውድ እህቶቼ እነዚህን ነጥቦች ተግባራዊ ለማድረግ የሚያስፈልጋችሁ ትልቁ ነገር ትዕግስትና ጊዜ ነው። በመጨረሻ የምላችሁ ነገር ራሳችሁን ውደዱ፣ ራሳችሁን ተንከባከቡ፣ ራሳችሁን አክብሩ። እህቶቼ አመሰግናለሁ። የዛሬ ቪዲዮ ይሄንን ይመስላል። ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። እንዲሁም ኮሜንት ስር ሀሳብ አስተያየታችሁን አስቀምጡልኝ። አመሰግናለሁ።